وبين يديك وتشهله فإلى ما بجهلك تقتله. السلام عليكم ورحمة الله وبركاته. ودنا يتكبراتو يا قافلة الهدى ቻናል ቤተሰቦቻችን ከዚህ በፊት ተርቢየቱል አውላድ በሚል ርዕስ የጀመርነውን ደርስ ኢንሻአላህ ቀጣይ ክፍል የምንመለከት ይሆናል። በመጀመሪያው መግቢያ ፕሮግራማችን ላይ ልጆችን በመልካም ስነ ምግባር ወይም ተርቢያ ማድረግ ምን ያክል ታላቅ ስራ እንደሆነና ልጆች አላሁ ተዓላ ከሚሰጠን ትላልቅ ኒዕማዎች መካከል ከذلك የዱንያ ጌጦች መሆናቸውን ተመልክተናል። እነሱም አላህ የሰጠን አማናዎች ናቸውና አማናችንን መጠበቅ አለብን የሚለውን ባጭሩ አንስተን ነበር። ኢንሻአላህ በዛሬው ደግሞ ተርቢያ ማለት ራሱ ምን ማለት ነው የሚለውን እንመለከታለን በአላህ ፈቃድ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወሰለላሁ عليه وسلم. التربية هي تنشئة المسلم وإعداده إعدادا كاملا من جميع جوانبه لحياته الدنيا والآخرة في ضوء الإسلام. تربية يمن له بأسلمنا ضوء ويمدقمو أستمهرت برهان وسط عندنا مسلم بدنيا هنا بآخرة بالو هيوت أو ባለው የህይወት ዘርፎች በአጠቃላይ ብቁና ችሎታ ያለው እንዲሆን አድርገን የማሳደጋችንን ሂደት ተርቢያ ብለን እንጠራዋለን ማለት ነው። ስለዚህ ተርቢያ የሚባለው አንድ ሙስሊም የእስልምናን አስተምህሮት በማከለ መልኩ ለሁለቱም ሀገር በሚጠቅመው የህይወት ዘርፎች በእነሱ ላይ ወይም በህይወት ዘርፎቹ ላይ በቂ ዕውቀት በቂ ብቃትና ችሎታ እንዲኖረው አድርጎ የማሳደጉ ሂደት ይህ ነው ተርቢያ የሚባለው ማለት ነው። التربية ليست قاصرة على تربية الجسم فقط أو تعريف الولد في بعض الأخلاق مثلا. تربية የሚባለው የልጆችን አካል መገንባት ብቻ ላይ የተነጠነ አይደለም ወይም ደግሞ ልጆችን የተወሰኑ አኽላቆችን መልካም ስነ ምግባሮችን በማስተማር ላይ የተገደበ አይደለም። انما هي اوسع واشمل من ذلك بكثير. ተርቢያ የሚባለው አሁን ከተቀስነው አካልን ከመገንባት ውጫዊ ገጽታን ከማሳመርና ከማሳደግ በዘለለ እጅግ ሰፊ ትርጉምና ግንዛቤ ያለው ነገር ነው ማለት ነው። ከذلك የተወሰኑ እስላማዊ ባህሪያቶችን ወይም ሰዋዊ ባህሪያቶችን በማስተማራችን ብቻ ልጆችን ተርቢያ አድርገናል ማለትን አንችልም ማለት ነው። ኢነማ እንደተጠቀስነው ተርቢያ ከዚህ የበለጠ ሰፊ ትርጉም ያለው ያኒ ቃል ነው ማለት ነው። ስለዚህ ተርቢያ ብዙ ጀዋኒቦች አሉት እንደተጠቀስነው ለምሳሌ ጃኒቡል አቅሊ ያለ ልጆችን ማሳደግ ሲባል የምናሳድጋቸው አካላቸውን ብቻ አይደለም። ኢነማ ለምሳሌ ጃኒቡል አቅሊ ይሄ አእምሮ ላይ የሚሰራ ዘርፍ ነው ወይም አእምሮዊ ዘርፍ የምንለው አንድን ህፃን ወይም የምናሳድገውን ወይም ተርቢያ የምናደርገውን አካል በአእምሮ ላይ የሚሰራ ስራ ነው። አእምሮ ጥሩ አመለካከት እንዲኖረው ጥሩ ያስተሳሰብ ደረጃና ለውጥ ብቃት ችሎታ እንዲኖረው የሚያደርግ አንዱ ጃኒብ ነው ማለት ነው። አንዱ የተርቢያ ክፍል አካል ነው ማለት ነው። ሌላው ደግሞ ያኒ የምንጠቅሳቸው ለምሳሌ ያክል ነው። ሌላው ደግሞ ጃኒቡ አልጀሰዲ አካላዊ የሆነ ክፍል የተርቢያ ክፍል ነው። ይህ ማለት ልጆችን በአካላቸው ውጫዊ በሆነ ገጽታቸው የተሻለ ጤንነት እንዲኖራቸው የተሻለ አቋም የተሻለ ውጫዊ ገጽታ እንዲኖራቸው በዚህ ነገር ላይ ዕውቀት እንዲኖራቸው የምናደርግበት አንዱ ክፍል ነው ማለት ነው። ተርቢያ ሲባል እነዚህ ነገራቶችን
ሌሎችም የምንጠቅሳቸው ነገራቶችን በአጠቃላይ ሰብስቦ የያዘ አንድ ታላቅ የሆነ ግንዛቤ ነው። ሌላው ጃኒቡ አሩሂ ወይም ደግሞ ነፍሲ የምንለው ማለት ነው። ይህ ሩሃችን ጋር የተያያዘ ወይም መንፈሳዊ የሆኑ ነገራቶች ጋር የተያያዘ ነው። አንድ ሰው ለምሳሌ በሃይማኖቱ ጠንካራ እንዲሆን ከአላህ Subhanahu Wa Ta'ala ጋር ያለው ግንኙነት የጠነከረ እንዲሆን የምናደርግበት አንዱ የተርቢያ ክፍል ነው። በሃይማኖት ጠንካራ ሲሆን ብዙ ነገራቶች ከሩህ ጀምሮ ብዙ ነገራቶች የተስተካከሉ ይሆናልና አንዱ የተርቢያ ክፍል ነው ማለት ነው። ሌላው ጃኒቡል ኢጅቲማዒ ነው። ከማህበረሰቡ ጋር እንዴት ነው ያ ተርቢያ የሚደረገው አካል እንዴት ነው በአዎንታዊ መልኩ ከማህበረሰቡ ጋር ያለውን ግንኙነት የሚያሳምረው በምን መልኩ ህብረተሰቡ ጋር መኖር አለበት በሚለው ደግሞ ለሚለው የሚሰጥ እውቀት አይነት ነው ማለት ነው። ወይም የሚሰጥ አንዱ የተርቢያ ክፍል ነው። ስለዚህ ተርቢያ በጣም እጅግ ብዙ የሆኑ ክፍሎች አሉት። ተርቢያ የሚሟላው ሁሉንም እነዚህን የጠቀስናቸውን ከذلك ሌሎችም ለምሳሌ ጃኒቡል አኽላቂ ይሄ ስነ ምግባራዊ የሆነው ክፍል የተርቢያ ክፍል ልጆችን መልካም የሆኑ ስነ ምግባሮች ላይ በማነጽ የምናደርገው አንዱ የተርቢያ ክፍል አለ። እነዚህና ሌሎችም ጀዋኒቡ ተርቢያዎች በአንድ ሲሰጥ የተሟላ የሆነ አንድ ተርቢያ ይባላል ማለት ነው። የተሟላ የሆነ አንድ ሰው የተሟላ የሆነ ገጽታ ይኖረዋል። ኢላ ለምሳሌ አንድን ህፃን ልጅ ነፍሲ የሆነውን ጃኒቡን ነፍሲ ወይም ሩሂ ብለን የከፈልነውን ወይም በሃይማኖቱ ደካማ ሆኖ ለምሳሌ በሌሎች ነገራቶች ላይ ጠንካራ ቢሆን ይህ ተርቢያው የተሟላ አይሆንም ማለት ነው። ስለዚህ ተርቢያ የሚባለው እነዚህን የጠቀስናቸው ነገራቶች እያንዳንዳቸው ራሳቸውን ችለው የሚቆሙ ሳይሆን ሁሎችንም በአንድ ተደርጎ ለዛ ተርቢያ ለሚደረገው አካል የሚሰጡ የተርቢያ ክፍሎች ናቸው። እያንዳንዳቸው የራሳቸው ዝርዝር የራሳቸው መፍሁም አላቸው ማለት ነው። ኢንሻአላህ እያንዳንዱን በተለያየ የደርስ ክፍል የምንመለከታቸው ይሆናል። አላህ Subhanahu Wa Ta'ala በቁርአን ስለ ሰይዱና ሉቅማን አለይሂ ሰላም ለልጃቸው ያሉትን ይነግረናል። ተርቢያን የሚያስተምረን ቁርአን ነው። ሱብሃንአላህ الله تعالى يقول حكاية عن لقمان وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم. الله تعالى سلا سيدنا لقمان للجاتشو يسدسن مكر سنقران لقمان للجو يمكروا سالا يلون أوصى إلى الله سبحانه وتعالى. سيدنا لقمان للجاتشو عند النبر يالوت يا بني لا تشرك بالله إن الشرك لظلم عظيم. لجي هوي بالله لا أتقارا كنياتهم ما قارته شرك ميبالو ታላቅ የሆነ በደል ነውና ሲሉ ይመክራሉ ማለት ነው። በሌላ ክፍል እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ተዓላ هو بين يديك وتجهله فإلى ما بجهلك تقتله تغفي عينيك وتغفله هو أمل النصر ومعقله